ሰላም ሰላም የኢትዮጵያ ልጆች የእግዚአብሔር ልጆች እንዴት ናችሁ? በአማርኛ ቨርዥን መስራት ፈልጌ ነው። በእንግሊዝኛ ሰርች ያለውኝ ስለ ኤፒስቲም ፋይልስ እና እንግዲህ በዓለም ያሉ ኢሊቶች፣ በዓለም ያሉ ባለስልጣናት፣ ሀብታሞች እንግዲህ ምን አይነት ውስጣቸው ኮራፕትድ የራትን የሆነ ውስጡ የተበላሸ ሴጣን አምላኪዎች መሆናቸው ተጋልጧል አይደለ? ኤንድ በዚህ ሳምንት ህጻናትን እንደሚደፍሩ ሳክሪፋይስ እንደሚያደርጉ መስዋዕት እያቀረቡ ለአምላካቸው ይሄ ኖርማል ለነሱ ኖርማል እንትን እንደሆነና እርስ በርስ እየተዋለዱ እርስ በርስ እየተጋቡ ስልጣንን በዓለም ላይ ሲመሩ ለብዙ አመታቶች 100 years ብዙ መቶ አመታቶች ይህን ነገር ሲያደርጉ ኖረዋል። ያ ነገር ተጋፍጧል እና ምንድነው አሁን ከዚህ በኋላም ብዙ እንግዲህ አሁን ይሄ እነሱ እንዲያውቁ እኛ እንድናውቀው የተፈለገው ነገር ብቻ ነው። ከዚህ በላይ ደግሞ የዓለም ህዝብ እንዳያውቁ የተፈለገው በናሽናል ሴኩሪቲ ሲስተም ሌብል ብዙ ነገር አስቀርተዋል። ከግማሹ ማለት ነው፣ ግማሹ ፋይል አልተለቀቀም። ሶ ምንድነው አሁን ከዚህ በኋላ ሞር ኢቭል ነው የምንሰማው ሞር እና ግን አሚን ለክርስቲያን ይሄ የሚያስደንቅ ነገር አይደለም። እንደ ክርስቲያን ብዙዎቻችን ይሄን ነገር ስንናገር ነበር ከመጀመሪያም ጀምሮ። ይህ ዓለም እየተመራ ያለው በሰይጣን ነው። ይሄን ደግሞ እግዚአብሔር ነው የፈቀደው። እግዚአብሔር የፈቀደው ነገር ነው። ስለ ሰይጣን እግዚአብሔር ስልጣን የሰጠው ሰይጣን ነው፣ እንዲህ አይነትን ስልጣን ማለት ነው። ይሄን የሰጠው ለራሱ ሊያከብርበት ስለፈለገ ነው አንደኛ። ሁለተኛም ደግሞ እኛን ሊያስተምረን ያለው ነገር አለ። ኦኬ የሰይጣን መንገድ ክፉ መንገድ እንደሆነ ልናውቀው የምንችለው እንዲህ ስናየው ኤክስፒሪየንስ ስናደርገው ነው አይደለ? ሶ እግዚአብሔር ይህንን ሊገልጥበት ያለበት ምክንያት አለ። ኦኬ ሶ እንደምናስበው አሜሪካ አንድ ኔሽን አንደር ጋድ የሚል ስሎገን አለ ገንዘባቸው ላይ ምናምን ኮንግረሳቸው ላይ ምናምን አለ። ግን ይሄ ውሸት የሆነ እንደሆነ ተጋልጧል። ይሄ ኔሽን አንደር ሳታን ነው። ስራው መሰረቱም ይሄ እንዲህ አይነት መሆኑ ተጋልጧል። ባቢሎን መሆኗ ተጋልጧል። እና ከዚህ በኋላ የምንጠብቀው ሌላ የከፋ ነገር እስኪመጣ ምናምን ከዚህ በላይ የምንጠብቀው ነገር አይኖርም። በቃ ይሄ the line is drawn። ከዚህ በኋላ ባቢሎን ራሷን እየገለጠች ነው የምትሄደው። ከዚህ በኋላ ፀሐይ የማሞቅ ነው የምትፈልገው። ዴቪልም በፀሐይ ነው ወክ ማድረግ የሚፈልገው። ዴቪል የሚፈልገው ሌላ ነገሩ ዓለም ህዝብ ወርሺፕ እንዲያደርገው ነው። ስለዚህ ሁሌ በጨለማ ውስጥ መኖር ተደብቆ መኖር አይችልም። ራሱን ማጋለጥ አለበት አይደለ? እና ያንን እያደረገ ነው ያለው። ከዚህ በኋላ ይሄን አይነት ነገር ነው መጠበቅ ያለብን። ጥያቄው እንደ ክርስቲያን እንደ እግዚአብሔር ልጆች እንዴት ነው መኖር ያለብን በባቢሎን? ኦኬ ምክንያቱም ብዙዎቻችን አሁን ሲስተሙ እንደ ሆል ሲስተም የተመሰረተው በሰይጣን ከሆነ ገበያው እንትኑ አሁን ሁሉንም ሰው ፎርስ እያደረጉ ነው። ዲጂታል አይደንቲቲ ዲጂታል ምናምን በግድ ሰው ብራንድድ እንዲሆን እያደረጉ ነው አይደለ? እና ምንድነው እንደ ክርስቲያን እንዴት ነው መኖር የምንችለው የሚለው ጥያቄ ብዙዎች ልብ ውስጥ አለ። እና the way ይሄ መጽሐፍ ቅዱስ ላይ የዳንኤልን ህይወት ማየት ነው። በቃ እንዴት ነው ዳንኤል ባቢሎን ውስጥ የኖረው አይደለ? እና ለዚህ ትንንሽ አንዳንድ ፖይንቶች መጥቀስ ፈልጋለሁ። ዳንኤል የኖረበት አንደኛው ራሱን መጀመሪያ ፕሪፔር ነው ያደረገው። ወጣት እያለ ነው የተወሰደ ወደዛ እና እንትን ጥያቄ ቀርቦለት ነበር። አሲሚሌሽን ጥያቄ ወደ ካልቸሩ አሲም ማድረግ አለብህ። አሁን እዚህ ነው የምትኖረው እና የአገሪቱን ህግና ባህል መከተል አለብህ፣ አለበለዚያ you'll be find guilty ወይም ደግሞ persecution ይደርስብሃል ምናምን በሚል ነው እነ ዳንኤል እምቢ አሉ። እና ምንድን ያደረጉት ከንጉሱ ፌሽታ ከሚመጣው ምክንያቱም
ኢቨን ኖርማል ባቢሎኖች የንጉስ ፌስታ ምግብ አይበሉም አይደለም። እነ ዳንኤል ግን የንጉስ ፌስታ ምግብ ነው የታዘዘላቸው እና እነ ዳንኤል ግን ነው አሉ። እና ይሄን ያሉበት ምክንያት ራሳቸውን ዲታች አድርገው ነው፣ ሜንታሊ እና ስፒሪቹዋሊ ከሲስተሙ ዲታች አድርገዋል እና ላይክ በሲስተም ውስጥ መያዝ አልፈለጉም። ኦኬ እንደ ሲስተሙ አይደለም የሚያስቡት፣ ወይም እንደ አዛኛው እንደ ዓለሙ ህዝቦች እንደ ባቢሎናኖች አይደሉም የሚያስቡት። ሰው ሁማንሊ ቲንኪንግ ቤስት ምግብ ነው የንጉሱ ምግብ ቤስት ምግብ ነው፣ ስለዚህ ለመወፈር መልካም መስሎ ለመታየት የንጉስ ምግብ ያስፈልገናል የሚል አስተሳሰብ አለ። ገባቸው? አሁን ዲታች ስታደርጉ ስፒሪቹዋሊ እና ሜንታሊ ከዓለም ወይም ከባቢሎን ዲታች ስታደርጉ የእውነት እንደዛ አይደለም ካልኩሌሽኑ። ኦኬ ይሄ ወርልድ ካልኩሌሽን ነው አይደለም። እግዚአብሔር ግን there's another way መልካም ለመሆኑ ጠንካራ ሆኖ የባሰ አእምሮ ለመኖር which is that's the godly way አይደለ? የgodly way በዓለም ምግብ ሳንረክስ። ይሄ ስለ ምግብ አይደለም ማውራው፣ ያው እንግዲህ ታውቃላችሁ ስለ እንትን ነው ማውራው፣ ስለ ሜታፎሪካሊ ነው ማውራው። እና በዓለማዊ አስተሳሰብ በዓለማዊ ነገር ሳንረክስ ተለይተ መኖር እንችላለን ባቢሎን ውስጥ። it's possible ያ የሚያሳየን it's possible እንደሆነ፣ ግን we have to resist it, we have to say no። እንደ ዓለም ካሰብን we feel like እንደነሱ ምናስብ ከሆነ we're going to feel like I'm losing or something, I'm not going to gain እንትን የሚያስፈልገኝ ጥንካሬ አላገኝም፣ የሚያስፈልገኝን ውበቴን አላገኝም፣ ወይም የምመኘውን ነገር አላገኝም ብለን ልናስብ እንችላለን። በዛ እንደነሱ ማድረግ አለብን ብለን ልንል እንችላለን፣ ራሳችንን እናሳምን እንችላለን። ግን እንደነሱ ማድረግ ሁሌም እንደነሱ ማድረግ እንትን ያስኬዳል ማለት አይደለም። የምትፈልጉት ደረጃ ያስደርሳችኋል ማለት አይደለም። የተሻለ መንገድ አለ። የእግዚአብሔር መንገድ ሁሉ ጊዜ የተሻለ ነው። ሁሉ ጊዜ የእግዚአብሔር መንገድ የተሻለ ነው። ስለዚህ ያንን አስተሳሰብ ይዘን ነው መሄድ ያለብን። ሌላኛው ደግሞ እነ ዳንኤል ይጸልዩ ነበረ፣ አጥብቀው ነበር የሚጸልዩት እና መጠበቅ አለብን። እንግዲህ ጸሎት ሊከለክሉ ነው፣ ፐርሲኩሽን ይመጣል ምናምን እና ይሄን መጠበቅ አለብን። ታዲያ ግን የህግ መውጣት የጸሎትን የሚከለክል ህግ መውጣቱ እንደገና ደግሞ እንትን የሚል ነገር ምንድነው ለሲስተሙ ባውዳም ማድረግ አለባችሁ፣ በሲስተም ውስጥ መግባት አለባችሁ፣ ከሲስተም ውጭ ኤግዚስት ማድረግ አትችሉም በሚል እንደ አይነት ነገሮች ይመጣል። አሁን ለምሳሌ ዲጂታል እንትን ግዴታ እያደረጉ ነው አይደለ? ብዙ ካንትሪዎች አሉ ዲጂታልን እንትን ኢንፎርስ እያደረጉ ያሉ ማለት ነው። እና ዋን ወርልድ የሆነ እንትን እየፈጠሩ ነው ያሉ፣ ዋን ወርልድ ሲስተም፣ ዋን ወርልድ ሪሊጅን ምናምን እየተፈጠረ ነው ያለው አይደል? ይሄ ታዲያ ምንድን ነው ማድረግ ያለብን? ሬዚስት የሆነ አንደኛ የራሳችን ኮሚኒቲ መፍጠር አለብን ከሲስተም ውጭ የሚሰራ ቢቻል። ሁለተኛ ደግሞ ቢቻል የሆነ እንትን አለ ማለት ላይክ ኦቨር እንደንጃል እናደርግ፣ ወይም ደግሞ ለሲስተሙን አሁን ለምሳሌ ሾፒንግ ሜድ ሳይጠበቅብን ሳያስፈልገን፣ አሁን ለምሳሌ 5 ልብስ ካለን 6ኛ ልብስ ላያስፈልገን ይችላል። ኦኬ እና አሁን 6ኛ ልብስ ብንገዛው ሳያስፈልገን because that's what people do in the world, that is like feeding the system. okay it's strengthening the system. ስለዚህ መውጣት አለብን ከእንዲህ አይነት አስተሳሰብ፣ እንደ ዓለማዊ ማሰብ የለብንም እና ራሳችንን በጸሎት ውስጥ ቃል በማንበብ every single morning every single night በእግዚአብሔር ፊት፣ እንደ ቤተሰብ ደግሞ ማታ ለብቻችን ጠዋት ቀን ኤኒታይም ብሬክ ስናገኝ ፕራዮሪታይዝ ጋር እግዚአብሔር ማስቀደም አለብን። እግዚአብሔርን ማስቀደም ስናረ እንትን an option። ሰዎች ሜሬጃቸው ላይ ቀልዱም፣ ትምህርታቸው ላይ ቀልዱም፣ ስራቸው ላይ ቀልዱም፣ በተባሉበት ሰዓት ይገኛሉ፣ የተባሉትን ነገር ያደርጋሉ። ለምንድን ነው ከእግዚአብሔር ጋር ያለን ሪሌሽንሽፕ ላይ የምንቀልደው? ለምንድን ነው ከእግዚአብሔር ጋር ያለን ሪሌሽንሽፕ ላይ ወደ ኋላ የምንለው?
እግዚአብሔርን ፕራዮሪታይዝ ለምንድን ነው ማናደርገው? በገንዘባችን፣ በሀሳባችን፣ በስራችን በጉብዝና ወራታችን ነው እግዚአብሔርን ማምለክ እግዚአብሔርን ማገልገል መሮጥ ያለብን። ወጣትነታችን ራሳችን ሰርቭ ለማድረግ ሳይሆን መጀመሪያ እግዚአብሔርን ሰርቭ ለማድረግ ሌስ ፕራዮሪታይዝ ጋድ። በዚህ እንትን አንበል ነው ባናመቻምች ጥሩ ነው። ይሄን መላችሁ እኔ ሳላመቻምች ቀርቼ አይደለም። እንትን ሳለላ ብዙ በወጣትነት የተለልኩበት ነገር አለ። በቃ ራሴን ያሳመንኩበት እንደዚህ ካርክ እንደዚህ ካርኩኝ እኮ እግዚአብሔር አይቆጣም ምናምን እንትን አይለም፣ እግዚአብሔር ይምረኛል፣ ምህረቱ ብዙ ነው ያልኩኝ ራሴን በብዙ ነገር ውስጥ ወጥመድ ውስጥ ገብቼ ነበረ። እንደገና አሁንም ራሱ አሁን አም ትራይንግ ቱ ጌት አውት ኦፍ እንደዚህ ዲታችን ለማድረግ እየሞከርኩ ነው። የእግዚአብሔር ጸጋ ይርዳኝ እና እምለው ምንድን ነው ይሄ እንደዚህ ራሳችን አንዳንዴ ኦኬ እንዴት ነው እግዚአብሔር ማስቀደም የምችለው ነገር ምናምን ብለን እንትን እንላለን። ወል ስታንዳርዱ ማየት ያለባችሁ እንዴት ነው ራሳችሁን የምታስቀድሙት? ምንድን ነው የምታስቀድሙበት መንገዶች? አሁን ቁርስ ትበላላችሁ፣ ምሳ ትበላላችሁ፣ እራት ትበላላችሁ አይደለ? ይሄ ነገር አያስፈልግም ማለት አይደለም፣ ግን ያ ነገር ፊድ እያደረገ ያለው ስጋችሁን ነው አይደለ? መንፈሳችሁም እግዚአብሔርን እንደዛ ክሬቭ ያደርጋል። ያንን እንትን ማትሉ ከሆነ ያንን ክሬቭ ማታረጉ ከሆነ የእግዚአብሔርን ክሬቭነት ጌታን የሚፈልግ ክሬቭነት ከሌለ የእግዚአብሔርን ኮኔክሽን የሚፈልግ ክሬቭ ውስጥ ይሄ መራብ ራቡ ከሌለ ጠርጥሩ እንዴ መንፈሳችን ላይቭ ካልሆነ የሞተ ሰው ነው የማይረባው። ኦኬ መንፈሱ የሞተ ሰው ነው የማይረባው። እና እኛ ሚርበን ቁርስ ምሳ እራት ሚርበን ላይቭ ስለሆነ ነው አይደለ? እና መንፈሳችሁ እግዚአብሔርን የማይራብ ከሆነ እሱን ወደ ጌታ መቅረብን የማይመኝ ከሆነ ተጠንቀቁ፣ ንቁ you are sick ንቁ። እና ምንድን ነው ጌታ ወይ ለምንድን ነው ማትረበኝ? ለምንድን ነው ቃልህ ማይረበኝ? ለምንድን ነው ፊትህ ማይረበኝ? ለምንድን ነው ፕሬዘንስ ማይረበኝ ብላችሁ ንቁ። እዚህ ያን ጊዜ ማስወገድ ያለባችሁን ነገር አስወግዱ። እንደገና ደግሞ ዲቮት ማድረግ ያለባችሁን ነገር ዲቮት አድርጉ። ኦኬ ያ ይሄ ደግሞ ለቤተሰቦቻችሁ ለልጆቻችሁ በተለይ መጸለይን አስተምሩ። ከልጅነት አስተምሩ። ጠላት በጣም ነው በዚህ ሰውን አንድን ሰው ከልጅነቱን አንድ ነገር ልታስተምሩት የምትችሉት መልካም ነገር ሳያድግ ካደገ በኋላ ላስተምር ብትሉት ከባድ ነው። ግን ሳያድግ መሰረት መጣል የምትችሉት እናንተ ናችሁ። ስለዚህ እንዴት በጋድሊ ወይ መኖር እንዳለበት ከመጀመሪያው እንዴት ስፒሪቹዋል ላይፉን ቴክ ኬር ማድረግ እንዳለበት ከመጀመሪያው በልጅነት ነው ማሳየት። እኛ በመንፈስ የምንመራ ሰዎች ነን፣ እንትን አይደለንም፣ የስጋ ሰዎች አይደለንም። እና ደስ ያሰኘንን የምናደርግ ሰዎች አይደለም። እንደፈለግን ስጋችን የተመኘውን ነገር ፊድ የምናረገው እንዲጠግብ የምንፈቅድለት ሰዎች አይደለንም። በመንፈስ ነው የምንመራው እና በመንፈስ እንትን ማለት አለብን፣ መንቃት አለብን። የምናረገው ነገር በሙሉ ከመንፈስ መውጣት አለ። ከመንፈስ የእግዚአብሔር ልጆች እነሱ በመንፈስ ነው የሚመሩት ነው የሚለው የእግዚአብሔር ቃል። እና ጠርጥሩ። አንድ ነገር ስታደርጉ ከመንፈሴ ነው ወይስ ከስጋዬ ነው? ይሄ ስጋ ሀሳብ ነው ወይስ የመንፈስ ሀሳብ ነው በሉ። እግዚአብሔር መንፈስ ቅዱስን ኮንሰልት አድርጉት። መንፈስ ቅዱስ አማካሪያችን ነው አይደለም? መካሪያችን ነው፣ አማካሪያችን ነው። ስለዚህ አማክሩት። ምንድን ነው ጌታ ወይ ይሄ ነገር ባረግ ያስደስትሃል ወይ? ይሄ ነገር ባለ ያከብረሃል ወይ ብለን እናድርግና ፕራዮሪታይዝ እናድርግ። የፕሬየር ላይፍ እና የእግዚአብሔርን ቃል የማንበብ